ብፁዕ አቡነ ቶማስ የምስራቅ ጎጃም የአዊና የመተከል ሀገረ ስብከት ሊቀ ጳጳስ በጽርሐ ጽዮን አበማ ማርያም ቤተክርስቲያን በመገኘት አባታዊ ቡራኬያቸውን በመስጠት በዓሉ በድምቀት ተከብሯል። ጽዮን ዝም አንልም የሚል ርዕስ ተነስተው ሊቀ ሊቃውንት ሰለሞን ዳዊት የጽዮንን ትርጉም ከብሉይ ኪዳን እስከ ሐዲስ ኪዳን ጽዮን ማለት ወደ አስጠጋ አምባ መጠጊያ ማለት ነው። ጽዮን የሚለው ስም በቁሙ በቅዱስ ዳዊት መናገሻ ከተማ ተራራ ቃል ኪዳኑ ትርጉሙ ግን ለቅድስት ድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርዕስ የሚገልጽ መሆኑን መረዳት ያስፈልጋል ሲሉ የተሰበሰብንበትን እንዲህ ሲሉ አስረድተዋል። ህዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ተአምራትን የተደረገበትን ከመጽሐፍ ሳሙኤል ከምዕራፍ 3 እስከ ምዕራፍ 6 በሰፊው ተርከው በሚገባ በዓሉ ምክንያት ለሕዝበ ክርስቲያኑ አስተምረዋል። የምስራቅ ጎጃም ሀገረ ስብከት ስራ አስኪያጅ ሊቀ ሊቃናት ኢሳያስ ጤናው ሊቃውንተ ቤተ ክርስቲያን ምዕመናንና የሰንበት ተማሪዎች በተገኙበት በእምነታቸው መሪነት በዓሉ በድምቀት ስርዓተ ቤተ ክርስቲያን በጠበቀ መልኩ ተከብሯል። በዓሉ ላይም ብፁዕነታቸው እግዚአብሔር እንደ አባቶቻችን አልወሰደብም፣ ይኸውም የቃል ኪዳኑን ታቦት እያከበር ተባረክን ነው ሲሉ ሰማይና ምድርን የማይወስኑትን የወሰነች እናቱን ቅድስት ድንግል ማርያም በዓልን እንድናከብር የፈቀደልን እግዚአብሔር ነውና በተቀደሰው ቦታ ስንቆም ማርያውን ስንዘምር እሱ ቸርነት ነውና ወደ በጎ ሕይወት ይመልሰን፣ ክፉ መንፈስ እንደወጣ አስቀሩት፣ ክፉ ዘመን ይብቃ፣ በፍቅር አንድነት እንመላለስ ሲሉ አባታዊ ምክራቸውን አስተላልፈዋል። ለሀገራችን ለሕዝባችን ሰላምን ይስጠን፣ ዓመቱን ያድርሰን ሲሉ ቃለ ምዕዳንና አባታዊ ቡራኬያቸውን ሰጥተው የበዓሉ ፍጻሜ ሆነዋል።